በል እንግዲህ ዛሬ ይኸው 10 ዓመት ታሰርክ። እንግዲህ ከዚህ በላይ ምን አለ? አሁን ደግሞ እውነታውን ፍርጥርጥ አድርገህ ተናግረህ ነፃ መውጣት አለብህ። ይሁን እንጂ እኔ ስንት ጊዜ ነግሬያለሁ። የሷ ጥፋት የለባትም። ድፍን ነው ልቧ፣ ድፍን ነው። ተው እናንተ ስነ ስርዓት ይኑራችሁ እንጂ የምን ችሎት ማወክ ነው እንደዚህ? ተይ ብያለሁ። እኔ ተናግሬያለሁ። ብታርፉ ነው ቢሻለው። እንደው ምን አለ ብትረጋጉ ልጆቼ። ተይ እንጂ አስበይ እንጂ። እሱስ ቢሆን ባንቺ ባልሞት አይደል እንዴ ይሄን ያህል ዓመት ወህኒ ቤት የቆየው? ሰማ አንተ እንግዲህ እዛ እስር ቤት በነበርክበት በዚህ 10 ዓመት ውስጥ በጣም እንደተጠጠጥክ ባደረግከው ነገር እንዳዘንክ ከዚህ በኋላ የተሻለ ሰው ለመሆን እንዳሰብክ ሰምቻለሁ። አዎ ማረሚያ ቤት ውስጥም እርሻ ስታርስ ስትወነጉል ስታርም ነበር አሉ። አዎ በእስር ቤትም ብዙ እያስጠናሁ ነበረ። ኧረ ታዲያ እንደው ካስተካከልከው መሃል እንደው ምን አስተካከልክ? እስቲ አንዱን ንገረን። ምግብ መች እበላለሁ? ምግብ መች እበላለሁ? የምግብ አድማ መሆኑ ነው። ኧረ ሚያመጣልኝ አጥቶ ነው እንጂ ኧረ ባገኘው አሻምደው ነበር። ሚያመጣላተ ወይ ጉድ እናንተ። ስማ በል እንግዲህ አንድም ሳታስቀር ለወደፊቱ ከዚች እስር ቤት ከወጣህ በኋላ ምን ልታረግ እንዳሰብክ፣ ምን እንደምትሰራ፣ በምን እንደምትተዳደር እንደው ህልብህ አንድም ሳታስቀር እውነቷን ዝርግፍ አድርገህ ከነገርከን ዛሬ በዚህ ችሎት እፈታለሁ። እሰይ የልብህን አንድም ሳታስቀር። እንግዳ ከእስር ቤት ስወጣ የልቤን ልሰራ ያሰብኩት እሷ የመሸሻን ሚስትና ልጅ ጮው ያስያዙኝ። እሺ እሱ ደግሞ እጅ ተወርች ብሎ ያመጣኝን። እሺ ዝንቦን ይሄንና ይሄ ደግሞ ከሩቁ ነው ሳያዩ እኮ ነው እኔ ስገድ አይተናል ብለው የመሰከሩብኝን እኔ ራሴ አይቻቸዋለሁ። ከርቀት ነው አላዩም። እሺ እነዚህን ሁሉ ሌሎችንም እንዲሁ እርሶ እንደገና የፈረዱብኝን ከየቤታችሁ እየሄድኩኝ ይቅርታ ልጠይቅና አሰብክ እንዴ? ኧረ ምን በወጣኝ እና ታዲያስ ከየቤታችሁ እየሄድኩኝ የአባቴ ምንሽር ይዤ አነጣጥሬ ግንባራችሁን በአባቴ ምንሽር ቆላ ነው ማደርጋችሁ። ምን ኧረ እንግዳሳ እግዙ ያንተ ያለሽ ወሰደው ይሄን ማይረባ ለምን ጌታዬ? እንዴት የልብህን ተናገር አላሉኝም? ኧረ የዚህ ሀገር ሰው እውነት ሲነገር እንዲያው አይወድም። ወሰደው ዝም ወሰደው እና ልወጣ ነው። ምን ልውጣ? ማን እድሜ ልክ እስራት በይኝብሃል። እድሜ ልክ? አዎ እድሜ ልክ። ቆይ ከእድሜ ልክ በኋላ ላግኘት። ወሰደው ማዘብለ ሁላችሁንም ቆይ የማይማር ወሰደው